አንድ ቀን ሁሉ ያበቃል። ሜዳው ባዶ ይሆናል። ደጋፊው ወደ ቤቱ ይሄዳል። በስታዲየም ውስጥ የነበረው ጩኸትም ጸጥ ይላል። ነገር ግን ለሁለት አስርት ዓመታት ዓለምን በግርምት ያስቆሙ የእግር ኳስ ኔጋት የሰባበሩ እና ታሪክን እንደ አዲስ የጻፉ ሁለት ስሞች ለዘላለም ሲያበሩ ይኖራሉ። ክሪስቲያኖ ሮናልዶ እና ሊዮኔል ሜሲ ከሊዝባን ሰማይ ስር እስከ ሮዛሪዮ ጎዳናዎች፣ ከማድሪድ ንጉሳዊ ቤተ መንግስት እስከ ባርሴሎና ቅዱስ ስፍራ ፉክክራቸው ውድድር ብቻ አልነበረም፣ ፉክክራቸው ጥበብ ነበር። ዛሬ በ2026 በሜዳ ላይ ያላቸው ጊዜ ወደ ማብቂያው ቢቃረብም የእነሱ ክብር ግን ዛሬም እንደ አዲስ ይፋለማል። ክሪስቲያኖ ሮናልዶ ዘ አይረን ዊል። ክሪስቲያኖ ሮናልዶ ስናወራ ስለ ተስጦ ብቻ አይደለም እናወራው፣ ስለምንም የማይበገር ብረት እንጂ። ከማድሪድ ደሰት በድህነት የተነሳው ያቀጫጫን ልጅ ዛሬ በ41 ዓመቱ የዓለም እግር ኳስን ቁንጮ ላይ ተቀምጧል። ሮናልዶ ማለት መስዋዕትነት ነው። በሰውነት ውስጥ የሚፈሰው ደም ለድል እንጂ ለሽንፈት ቦታ የለውም። በማንቸስተር ዩናይትድ ታሪክ ሰራ፣ በሪያል ማድሪድ ቤት ደግሞ የማይደገም አፈ ታሪክ ሆነ። ዛሬ በ26 በሳውዲው አልናስር በ41 ዓመቱ በደረሰበት ጉዳት ምክንያት ብዙዎች አከተመለት ብሎም እርሱ ግን መልሱ አንድ ነው፣ መመለስ። ከ900 በላይ ኦፍሳይድ ጎሎችን በማስቆጠር ማንም ያልደረሰበትን ተራራ የወጣው ሮናልዶ አሁን ለ26 ዓለም ዋንጫ ፖርቹጋልን ለመምራት እንደ አንበሳ እያገሳ ይገኛል። ሮናልዶ ማለት ሰው ሰራሽ ተአምር ነው። ሊዮኔል ሜሲ ዘ ሳይለንት ማጂሻን። ሌላኛው የዓለም ጫፍ ደግሞ ተፈጥሮ በአንድ ሰው ላይ ጥበቡን አፈሳለች። ሊዮኔል አንድሬስ ሜሲ እግር ኳስ አይጫወትም፣ እግር ኳስን ይቀባል። ኳስ በእግሩ ስር ስትሆን ዓለም ትቆማለች። በ22 በኳታር ሰማይ ስር ያንን ወርቃማ ጫማ ወደ ላይ ከፍ ሲያደርግ የብዙ ዓመታት ጸሎቱ ሰመረ። ዛሬ በ26 በአሜሪካው ኢንተር ሚያሚ ሮዚ ቀለም ለብሶ የእግር ኳስን ወንጌል እየሰበከ ይገኛል። ኮንትራቱን እስከ 28 ያራዘመው ሜሲ በ25 የሜጀር ሊግ ሶከር ከፍተኛ ጎል አግቢ ሆኖ ወርቃማውን ጫማ በማንሳት አሁንም ንጉስ መሆኑን አስመስክሯል። ሜሲ አያረጅም፣ እንዲያውም እንደ ወይን ጠጅ እየቆየ ይጣፍጣል። 8 የባላንዶር ክብሮች፣ 0 ቁጥር የሌላቸው ድሪብሊንጎች። ሜሲ ማለት የእግዚአብሔር የእግር ኳስ ስጦታ ነው። የሁለቱ ታላላቅ ፍልሚያ ዘ ሌጋሲ ኦፍ 2026። በእግር ኳስ ታሪክ ውስጥ እንደዚህ አይነት ሁለት ተፋላሚዎች በአንድ ዘመን መገኘታቸው ትልቅ እድል ነው። ሮናልዶ ባይኖር ሜሲ ይህን ላይ በረታም ነበር። ሜሲ ባይኖር ሮናልዶ ራሱን ወደ አዲስ ከፍታ አይገፋም ነበር። ሮናልዶ ታታርነት የት ያደርሳል የሚል ትምህርት ሲሆን፣ ሜሲ ደግሞ ተስጦ ምንድነው ለሚለው ጥያቄ መልስ ነው። አንዱ ሲዩ እያለ ስታዲየሞችን ሲያናውጥ፣ ሌላው ደግሞ በዝምታ ጥበቡን ይረጫል። ዛሬ በ26 ምርጡ ማን ነው? ያልደከመውና የማይሰበረው የጎል ማሽኑ ክርስቲያኖ ሮናልዶ ከሆነ ሲዩ በማለት ኮሜንት ላይ ድምጻችሁን አሰሙ። ወይስ ያ ኳስ ጥበበኛው ሊዮኔል ሜሲ ከሆነ ጎት የሚለውን ምልክት በኮሜንት ላይ አስቀምጡ። ይህ የኤቪጂኤፍ ስፖርት ቻናል ነው። የዓለም እግር ኳስ በኢትዮጵያ ድምጽ። ይህ ቪዲዮ ልባችሁ ከነካው ላይክ አድርጎት፣ ለጓደኞቻችሁ አጋሩት። ሰብስክራይብ በማድረግን ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።